ኦሮሞ የበላይነትም የበታችነትም መጨቆንም መጨቆንም ጨጠንክሮም ላልቶም አንፈልገው እኩልነትና ፍትሃዊነትን ነው እንፈልገው መልእክት ባለፈውም ተናግሬያለሁ። ትግራይ በተለይ አሁን የመተሞከረ ያለው ነገር ካልቆመ ለትግራይም ለኢትዮጵያም ለኤርትራም ከፍተኛ አደጋለሁ። አምግላድ ሄድ ካሉላ እንደዛ አይነት ሙከራዎች መኖራቸው የአማራ ወንድሞቻችን ደግሞ ሐሳባቸውን ሰብሰብ ማድረግ ጥያቄውን አርቲኩሌት ማድረግ የግድ አንድ ድርጅት ባይሆን ራሱ አርቲኩሌት በሆነና ሲስተም ላይ ባነጣጠረ በኋላ መልኩ ማስቀመጥ አስፈላጊ ነው። በኦሮሞ ወገን ደግሞ ኃላፊነት አለበት። ወደንም ጠላንም አሁን ስልጣን ላይ ያለው ቡድን በእኛ ትግል ነው ደስታ ይመጣው በእኛ ስም ነው የሚነግደው። የክሬዲቢሊቲ ክራይሲስ ከቶናል። በራሳችን ላይ የሚደርሰውን ጥፋት ብቻ ሳይሆን በኢትዮጵያና በአካባቢው ላይ ይሄ ስርዓት እያደረሰ ላደረገው ችግር ማስቆም ግንባር ቀደም ኃላፊነት አለብን። as an Oromo I feel responsible not only to end the killing in Oromia but also elsewhere. We need to act with responsibility. በጣም አስፈላጊ ነው። በበኩሌ ወንድሞቼ ያስተላለፉት መልእክት በተረፈችኝ እድሜ I don't think I will see the kind of democracy I dreamt, but at a minimum I want to contribute towards ending war in Ethiopia and restoring some level of stability so that the next generation, my children and your children, can start the conversation about democracy. I will end it here and I will open the floor for discussion. አንድ ወንድም የቅድም የሆነ ጥያቄ አንስቷል። እዚህ የሆነ ነገር ሲናገር ነበር። በኃይለሥላሴ ጊዜ ወንበዴ እየተባለ እንገደል ነበር። በደርግ ጊዜ ሰርጎ እየተባለ እንገደል፣ በወያኔ ጊዜ አሸባሪ፣ ዛሬ ደግሞ ሸኔ እያልን እንገደላለን። እኛ ብቻ ግን አይደለንም። ትግራይን ጁንታ ብለው ነው የጨረሱት። ዛሬ አማራን ፋኖ ብለው እየጨረሱት ነው። we must say injustice even to our worst adversary should not be tolerated. እነዚህ ስሞች dehumanization ነው. You know the 4Ds I always talk about. You dehumanize people. namumma ramun kita duro namumma ramil kita gafa fanno te shaytanata gafa shene te shaytanata gafa junta se shaytanata እስቲ ስንቶቻችሁ ናችሁ ጌታቸው ረዳ ጁንታ በሚል ጌታቸው ረዳ ሰው መሆኑ ቀርቶ ሰይጣን እኮ የመሰለው ማሰው ነበር። እኩል ጋር ነው እንዴ? it is ዛሬም ቢሆን it's very important በስልጣን ላይ ያሉ ኃይሎች እኔም ልሁን ማንም ይሁን ስልጣን ላይ ያለ ሰው አንድን ቡድን ፈርጆ ወደ ማጥቃት ሲሄድ ለምን አሁን የጀመርኩት አንዱ የጀመርኩበት ዘመቻ አዝማሚያውን ነው። from 20 አብይ በእኛ ደም ስልጣን ላይ መጣ 2018 2019 he was hardcore ኦሮሞ ናሽናሊስት ሲያየው ንጉስ ሊሆን የሚፈቅድለት የፖለቲካ አስተሳሰብ የለም። ተግዳዳሪ ደግሞ በዛበት ኦሮሞ ካምፕ ውስጥ እንደ ድርጅት ሆነጋ አለ ኦፌኮ አለ እንደ ግለሰብ ያለው ለማ አለ he switched ኢትዮጵያ እየዘፈነ የአማራ ወንድሞቻችንን አሰልፈው እኛን መጣ ቀጥሎ ትግራይ መጣ። አሁን ደግሞ ሃርድኮር ኦሮሞ ናሽናሊስት ራሱን አስመስሎ አማራ መምታት ይፈልጋል። ኖ እኛና አማራ ልዩነት አለን። yes እኛና የትግራይ ልሂቃን ታግለናል ተዋክተናል። yes but we fought to create a more just more equal society እንጂ በእኛ ስም አንድ ማህበረሰብ እንዲጨቆን አይደለም። ይሄ ስል በማንኛውም ስም የሚንቀሳቀሰው ኃይል የሚያስከፋ የሚያናድድ ወይም አደገኛ የሆነ አካሄድ የለውም ማለት አይደለም። but it is a state that has become a breeding ground of extremism እና ወኔ አመጃር ሲጄ ሽማግሌ ምንድነው ያለው? እኛ የበላይነትም የበታችነትም አንፈልግም እንደ ኦሮሞ ነው ያለው። እንደ ኦሮሞ የበላይነትም የበታችነትም መጨቆንም መጨቆንም ጨጠንክሮም ላልቶም አንፈልገውም። እኩልነትና ፍትሃዊነትን ነው እንፈልገው። that's why Oromos should be the loudest voice against Abiy. Loudest voice.
ኢትዮጵያው ዛሬ ሰላም ከመከላከያ ከወታደሮች የበለጠ ይፈልግ የለም። አሁን እኮ ሲብስባቸው ወጥቶ መናገር ጀመሩ። ትግራይ ውስጥ ሰላም የመጣው የውጭ ጫና እንዳለ ሆኖ በከፍተኛ ደረጃ ጀነራሎቹ ናቸው ያመጡት። የትግራይ ጀነራሎችና የኢትዮጵያ መከላከያ ጀነራሎች ናቸው። እነሱ ኖ ማለታቸው ነው ነገሮችን ያመጣው። ማን ነው መጀመሪያ ሲሸልስ ሄደው? ክሎዝሊ ስለማውቀው ነው። ዛሬ ጦርነትን የማያውቅ ብቻ ነው፣ ጦርነት የማይፈጀው ብቻ ነው ጦርነት ኢትዮጵያ ፈልገው። ስለዚህ ወኒ ላሊና ዛሬ መንግስት ውስጥ ያሉ ሰዎች በሙሉ በአንድነት በጠላትነት አትዋቸው። ከናንተ የበለጠ የሚቆጩ ከናንተ የበለጠ የሚያንገበግባቸው በየቀኑ የሚሆነውን የሀገር ውድቀት፣ ድቀት፣ የህዝብ ጥልቀት እንቅልፍ የነሳቸው ለማበድ የተቃረቡ ጀነራሎች አሉ፣ ሚኒስትሮች አሉ፣ ዳይሬክተሮች አሉ። እኔ ለዛ ነው ስርዓቱን በሙሉ በጭፍን ወደ ማጥላላት ከመሄድ ይልቅ ነጥሎ የጥፋት ምንጭ የሆኑትን ከጥፋት መመለስ የማይችሉት ላይ ማነጣጠሩ አስፈላጊ ነው ብዬ የማስበው። ገንፎ አለ አይደል? ሰው ገንፎ ሲኖር ቅቤ ይፈልጋል። ቆሪው ተሰብሮ ገንፎ አፈር ውስጥ የሚገባ ከሆነ ቅቤ ሲጨምርበት ገንፎውን የሚደፋው ከሆነ ግን አይፈልግም። ምክንያቱም አትሊስት ገንፎውን ይፈልጋል ማለት ነው። ኢትዮጵያ ውስጥ ሆነ በማንኛውም ዓለም ሰው ሰላምን ይፈልጋል። በሰላም ላይ ግን ነፃነትን ይፈልጋል። ለነፃነት የሚደረገው ሂደት ሰላሙን ከልክ በላይ የሚያናጋው ደህንነቱን የሚያናጋው ከሆነ ሪትሪት ያደርጋል። ከ2018 በኋላ 2018 ላይ ከፍተኛ ተስፋ ነበረ ነፃነት ለመጎናጸፍ፣ በሰላሙ ላይ ነፃነት ለመጎናጸፍ። አሁን ሰላሙን ሲያጣ የባሰ ታምጣ ሽማግሌው እንዳለው የባሰ ታምጣ የሚል ውስጥ ገባ ማለት ነው። ሲያይ ደግሞ አልተርኔቲቭም እያየ አይደለም። ጥያቄው ለህዝቡ መሆን ያለበት is keeping Abiy on the current path would it lead us to a better stability or would it make things worse? Ethiopia will go three ways from now on, possible, potentially. One is what Abiy and some of his circles say, which is we just have to keep killing, then people will give up, we will restore authoritarian system, we will, Abiy will be crowned president. That is building a new authoritarian system. The second option is what we aspire, going back to the democratic path. The third option is to do nothing and just watch Abiy, which we move from authoritarian system into anarchy. We will end up in total anarchy. Ethiopia is a failed state, but it hasn't totally collapsed. It hasn't disintegrated yet. If we let Abiy play with Ethiopia as if it's a toy, and ለህፃን ዕቃ እንደመስጠት ነው፣ ሰባብሮ ነው የሚጨርሰው። He will continue banging it. So we have option. I myself, everybody tried to ምንድን ነው ያለው የሾፌሩ ጉዳይ ልጅ ያነሳው ገደል ላይ ስለነበረች አፋፍ ላይ እስቲ ተወት እናርገውና እድል እንስጠው ሪቨርስ እንዲያደርግ። The guy continue driving it. Will he reverse? No. Will he even hit the brake? He hit the brake. Pretoria ላይ hit the brake briefly. ትንሽ ነገሮች ቀለል ሲሉለት he stepped on the gas. So the alternative is worse. We must force him, not only him, the system, first and foremost to stop war. Abiy ጦርነት እንዲያቆም መገደድ አለበት። አቢይ ጦርነት አቆመ ካላቆመ ለአቢይ ተብሎ ለአንድ ሰው ተብሎ የህዝባችን መከራ የህዝባችን መፍረስ መበታተን ማየት ስለሌለብን we have to look for alternative without him. ኦሮሚያ ውስጥ ያለው የጭቆና ብዛት አይነት ጥልቀትና አስጠሊነት ያሳፍራል ለመናገር። የግድያው አይነት እኮ ኦሮሚያ ውስጥ ጓዶች የግድያው አይነት የአቢዩዙ አይነት በአንድ ወገን እንዲህ አቢዩዝ ይደረጋል ህዝባችን፣
በሌላ ግን በእኛ ስም በየተለያዩ ክልል ይጨቁናል። እናንተ ደግሞ ይሄ ኦሮሞ መንግስት እያላችሁ ትረግሙናላችሁ። we got screwed from both sides, you know. So that's why ኦሮሞም ለሌላው ማህበረሰብ ሲምፓቲ ይኖር እናንተም ለኛ ሲምፓቲ ይኖራችሁ because we are suffering both። በተለይ በዚህ አጋጣሚ የኦሮሞ ተወላጆች በተለይ በዲያስፖራ ያላችሁት የትግራይ ጦርነት በነበረበት ጊዜ በጣም በተሰበረ ልብ በጣም አዝናችሁ ላደረጋችሁት ሶሊዳሪቲ በጣም አመስገን ፈልጋለሁ። የሚዲያ ሰዎች፣ አክቲቪስቶች፣ የሃይማኖት አባቶች እዚሁ ያየው ስለሆነ አባታችን ያው ወጣት እንደሆነ አውቃለሁ፣ ግን የሃይማኖት አባት ነው የሚባለው ያው የኦርቶዶክስ እምነት ተከታይ ስለሆንኩ አባታችን በሚዲያችን ቲኤምኤች ላይ በመቅረብ ጭምር ያሳዩት ሶሊዳሪቲ ሌሎችም ከሚኒሶታ አስታውሳለሁ ሐጂ ዑመር ይመስሉኛል እንዲያውም የሆነ ፒክቸር የኔ ታስታውሱ እንደሆነ የኦሮሚያ የትግል ባንዲራ የሆነውና የትግራይ አንድ ላይ አድርገው እንትን ብለውት ነበረ። አይኖ ፎቶሾፕ እንደሆነ አውቃለሁ። ያው በሚዲያም በምንም ካቨሬጅ ተሰጥቶት ነበረ እና ሐጂ ዑመር ያንን ቲሸርት ፈልጋለሁ ብለው ነበር ደውለው የጠየቁኝ እና ብዙ ትዝታዎች አሉን ልላችሁ ፈልጌ ነው ለሰራችሁት። አገር ቤትም ብዙ የኦሮሞ ተወላጅ በግል ማለት ነው የትግራይ ተወላጆች ባንክ ተዘግቶባቸው የሀገር ልጆች እያሉ እንደ የሀገር ልጆች እንዳልሆኑ ሲጎዱ ከባንክ ብር እያወጡ የሰጡ የኦሮሞ ተወላጆች አውቃለሁ። እኔ ፐርሰናሊ ዶክተሮች የትግራይ ተወላጅ የመከላከያ አባላት የሀገር ስጋት ተቆጥረው ወደ እስር ሲወረወሩ ሲታመሙ የኦሮሞ ተወላጅ ሜዲካል ዶክተሮች ዋጋ ከፍለው ያከሙ አውቃለሁ። እኔ ፐርሰናሊ ጊዜው ሲደርስ ሁሉም ነገር ሲስተካከል እነሱም አደጋ ላይ መውደቅ ስለሌለባቸው እንመጣበታለን እና ላደረጋችሁት አስከፊ ሁኔታ የትግራይ ህዝብ ጄኖሳይድ ሲፈጸምበት ይሄ ተገቢ አይደለም ብላችሁ በተለይ ደግሞ ጦርነቱ መቆም የለበትም ተብሎ ሰልፍ በሚደረግበት ሀገር ኖ ሞር ታስታውሳላችሁ። ጦርነት እንዲቀጥል ነበር የትግራይ ህዝብ የዓለም ህዝብ እንዳይደርስለት የዓለም ማህበረሰብ ጦርነቱ ይቁም በሚልበት ጊዜ ጦርነቱ መቆም የለበትም መቀጠል አለበት ብለው ሰዎች እንትን ሲሉ የኦሮሞ ተወላጆች ግን የትግራይ ህዝብ ይሄ አይገባውም ብላችሁ በተለይ የኦሮሞ ኮሚኒቲ አንድ ላይ ሰልፎች ስናደርግ ነበር። ጃዋር በታሰረበት ጊዜም ሰልፎች ስታዘጋጁ እኛም ተገኝተን የፈለገ ልዩነት ቢኖረን ማንኛውም ሰው አላግባብ አለፍትህ ፍርደ ገምድል በሆነ አካሄድ መታሰር የለበትም ብለን አብረን ጮኸናል። እስረኞች እንዲፈቱ ታግለናል። አብረን የሰራነው ጥሩ ነገሮች ማየት አለብን ልልፈልጌ ነው። ያ ነው ሜሴጁ። አሁንም ደግሜ እንኳን ደስ ያላችሁ። እንዲሁም በአካል ተገናኝታችሁ በጣም አስከፊ ሁኔታ በኋላ ለመወያየት እዚህ ስለደረሳችሁ እኔም እዚህ ተገኝቼ ሐሳቤን እንድገልጽ እድሉ ስላገኘው በጣም እጅግ ደስ ብሎኛል። አገሪቷ ሰላማዊ እንድትሆን የከፋ ነገር እንዳይመጣ እነ ጃዋር ሲጓዙ ወደ ኢትዮጵያ የነበረው የጸጥታ ስጋትና አሁን ያለችበት እስኪ ኮምፔር አድርጉት። ሌላ አያስፈልግም። ጃዋር ወደ አገር ቤት ሲሄድ በስልክ አናግሮኛል። ፌስቲቫል እንዲገኝ ነበር የጋበዝኩት። ሚዲያ እንልካለን፣ ግን እኔ ወደ አገር ቤት እየገባው ነው። እንዲያውም አሳውሳለሁ የትግርኛ ዘፋኝ ፈልግልኝ ሁላ ብሎኝ ነበረ። ኢንክሉዲንግ እምበር ተጋዳ ላይ የሚዘፍንም ካለ ይምጣ የሚል ማለት ነው። ያኔም ነው የተረዳሁት። የፈለገ ልዩነት ቢኖረን ለቋንቋው፣ ለህዝቡ፣ ለታሪኩ፣ ለትግሉ ክብር መስጠት ተገቢ ነው። ያኔ አገር ቤት ስትገባ ጃዋር በዛ ደረጃ የደህንነት ስጋት አልነበረህም ልል ፈልጌ ነው። ያ ሁሉ ልዩነት ያ ሁሉ እንትን በነበረበት ጊዜ እንኳን ራሱ የነበሩት ስልጣን ላይ የነበሩ ሰዎች ተገፍተው ሌላ አዲስ በለውጥ መጣ ሲባል አገር ቤት ውስጥ ገብቶ ሰው ሐሳቡን መግለጽ ይችል ነበረ። አሁን ግን ያለንበት ሁኔታ በጣም ያሳዝናል። ኢማጂን የሰው ልጅ በህይወት መኖር በማይችልበት ደረጃ ደርሰናል። ይሄ እንዲቀየር አገሪቱ ከእጅግ አስከፊ የሆነ ሁኔታ ወጣ ዜጎች ቢያንስ ወጥተው የሚገቡበት ሁኔታ ለመፍጠር አይ ቲንክ ጃዋርም በዛ አካባቢ ነው አሁን ህዝብን እያወያየ ያለው ብዬ አምናለሁ። በአደገኛ ሁኔታ ነው ያለችው አገሪቷ። እሱን እናስቀድም የሚል ነውና እኔም በዚህ ሐሳብ እስማማለሁ።
በትግራይ ህዝብ ለተፈጸመው ጄኖሳይድ ፍትህ እንዲመጣም ሁላችንም የበኩላችንን ትግል እናድርግ። በተለይ የኦሮሞ ተወላጆች ያደረጋችሁት ትግል ጫፍ ላይ እንዲደርስ የትግራይ ህዝብ ፍትህ ማግኘት አለበት። ኦፍኮርስ ሁሉም የተበደሉ ህዝቦች በኢትዮጵያ ፍትህ ማግኘት አለባቸው። በትግራይ ላይ የሆነው ግን እጅግ ዘግናኝ የሆነ እልቂት፣ ሰው ተከቦ አስቡት፣ ያለ መብራት ያለ ስልክ። ኦፍኮርስ ወለጋ ላይ የተፈጸመ ነገር እናውቀዋለን፣ አውቃለሁ እኔም። ለብዙ ወራቶች ለዓመት ከዛ በላይ ተዘግቶበት ሰው በረሃብ እንትን ሲል ምግብ መድኃኒት እንዳያገኝ ተደርጎ እንትን የተደረገው በዓለማችን ደረጃም ከፍተኛው እልቂት ነው በ21ኛው ክፍለ ዘመን። ያ ተመልሶ እንዳይመጣ በተለይ እየሰጠው ያለ ምክር የትግራይ ህዝብ እንደገና ተመልሶ ጦርነት ውስጥ እንዳይገባ የትግራይ ፖለቲከኞች ቆም ብለው እንዲያስቡ እየሰጠው ያለ ምክር አይ ሪሊ አፕሪሺየት ዛት። ምክክሮችም ኔጎሽዬሽንም ተጀምሯል። አሁን አዝ ዊ ስፒክ አሁን ትግራይ ላይ ፖለቲከኞች ያላቸው ልዩነት ለማጥበብ ምክክር ተጀምሯል። በቻላችሁት መጠን ወደ ትግራይ ሰላም እንዲሆን የትግራይ ፖለቲከኞች ልዩነታቸውን እንዲያሰፉ ሳይሆን እንዲያጠቡ የቻላችሁትን ጫና እንድታደርጉ አደራ እላለሁ። እጅግ አድርጌ አመሰግናለሁ። እንኳን ደስ ያላችሁ። ለኦሮሞ የበላይነት